ሰው በተፈጥሮ ፈጣሪውን ማክበር እንደበት ሁሉ ኢትዮጵያም ፈጣሪዋን አማራን ማክበር አለባት። ስለዚህ አማራ ኢትዮጵያን ፈጥራለች ብለው ያስባሉ። ግልጽ ቋንቋ እርሱ ያምኑበት የአማራ ህዝብ ኢትዮጵያን በመመስረት ሂደት የአንበሳውን ድርሻ ተጫውቷል። በጣም ከባድ ንግግር ነው ዶክተር። እኛ ነን ኢትዮጵያን የገነባነው፣ እኛ ነን ኢትዮጵያን የፈጠርነው፣ እኛ ነን እናንተን የፈጠርነው፣ እኛ ነን ሱሪ ያስታጠቅናችሁ፣ እኛ ነን ጫማ የሰጠናችሁ የሚል ንግርት አለ። ንግርቱ እንዳይቀጥል ምክንያቱም ይሄ አየ እኛ ነን እንዲያረግንልህ በመትልበት ጊዜ የምታወራው ለእኩልነት ጉዳይ ሳይሆን አንዱን የበላይ እንደሆነ የመፈለግ ጉዳይ ነው። ያ አዝማሚያ ነው ይሄንን እንደ አዲስ ያወጣው እንጂ ኦሮሞዎች አይደሉም ወይም ደግሞ ሌሎች ብሔረተኞች አይደሉም ይሄ ነገር ቀርቶብናል የሚሉት። እነዚህ የትምክህት ኃይሎች ዘመናዊ ልብስ ለበሱ እንጂ ባሳሰብ መሳፍንት ናቸው። ምክንያቱም የሚናገሩት ስለ ግዛት ነው፣ የሚናገሩት ስለ መብት መሆን አለበት። ስለ መብት ደግሞ በጠራ ቋንቋ ትርጉም የሌለው ጉዞ ነው እየሄዱ ያሉት። ጊዜያችን ሊያባክኑብን ነው። ከሌሎቹ የኢትዮጵያ ብሔሮች እንበልጣለን፣ ታሪካችን እውነተኛው የኢትዮጵያ ታሪክ የኛ ነው፣ ወደ ቦታችን ተመልሰን ኢትዮጵያ መምራት አለብን የሚሉ ብሔረተኞች ተወልደዋል፣ ተፈጥረዋል። አዲስ ነገር ነው በኢትዮጵያ ታሪክ። እስከዛሬ የተፈጠሩ ብሔረተኞች በሙሉ ለፍትህ ለእኩልነት ነበር የተዋጉት። አሁን ግን ለበላይነት አውጆ የሚመጣ ብሔረተኝነት ካለ ዘረኝነት እሱ ነው ማለት ነው። ኢትዮጵያን ነው መሰረቷት። ስለዚህ ምን ማለት ነው? አፍተራል አይደለም ነው። ግን ቢሆንስ ምንድነው? ይሄን ለመናገር ምንድነው ትርጉም? አምባሳደር ሻለኝ ስለዚህ ኢትዮጵያ ለራሴ ናት አትናገር። ሀገር ጠባቂ ኢትዮጵያን ፈጣሪ እንደዚህ አልክ፣ እንዳንተ የመሰለ የለም፣ እንደዚህ ነህ፣ ታላቅ ህዝብ ነህ። ማን ነው ታናሽ ህዝብ? ታናሽ ህዝብ፣ ታላቅ ህዝብ። ይሄ ሁሉ ዝም ብሎ ጊዜያዊ ጥቅም፣ ጊዜያዊ ሰልፍ ለማግኘት የሚደረግ ነገር ነው። ህብረተሰቡ ይሄን መስማት ያለበት። እነኚህ ሰዎች ግን ለህዝባቸው ምን ያህል አደገኛ እንደሆኑ ቢረዱ ጥሩ ነው። ለምን ከሌሎቹ ብሔሮች ይለያቸዋል? ብቻቸውን ያስቀራቸዋል። በምንም አይነት የሚያልሙት ሁኔታ ደግሞ ስራ ላይ አይውልም እና ኢራሽናል የሆነ አጀንዳ ይዘው ህዝባቸውን ኮንፊውዝ ከሚያደርጉ ሪያሊስቲክ ሆነው ከኢትዮጵያ ብሔሮች ጋር በእኩልነት የአንድ የጋራ አገር እንድንመሰርት በዛ ላይ ከኛ ጋር ቢሰሩ ይሻላል ብዬ ነው የማምነው። የትምክህት ኃይሎች መሰረተ ቢስ ፕሮፓጋንዳቸውን ለማሰራጨት ሚዲያዎችን በሰፊው ሲጠቀሙ ነበር። ኢሳት የሚባለው ሚዲያ በነገራችን ላይ ነፃ ሚዲያ አይደለም። እንደኔ እይታ እንደኔ ግምገማ አክራሪ የቀኝ ጽንፍ ሚዲያ ነው። በኢትዮጵያ ብሔረሰቦች ጭቁን ብሔረሰቦች የጭቆና ታሪክ ተጋድሎ ባደረጉት ጉዞ ላይ የሚሳለቅ የፈጠራ ታሪክ ነው የሚል እንደዚህ አይነት የሚዘብት ሚዲያ አለ። በጣም ዌል ዶክመንትድ የሆኑ ፋክቶችን የውሸት ታሪክ ናቸው፣ የፈጠራ ታሪክ ናቸው፣ ወያኔ የፈጠራቸው ታሪኮች ናቸው ብሎ የሚያጥላላ ሚዲያ በድፍረት ጽሁፎቻቸው ቢታይኮ አይዘር ብሔርን ይሰድባሉ ኦር ራሳቸውን አጉልተው ሌላውን ታሪክ ይቀማሉ። ስለዚህ በ27 ዓመት ውስጥ ተጠምዶበት የነበረ የሥራ መስክ ማጥላላት፣ ብሔር ለብሔር ማጋጨት፣ ታሪክ መስራቅ ከልማት ይልቅ ማለት ነው ትምክህተኝነት፣ የራስን ብቻ እንደ ፈጣሪ መቁጠር፣ እነዚህ ዋና ስራቸው አድርገው ሲሰሩበት የቆየ ስራ ነው።